ሰላም እንዴት ናችሁ? ሳሙኤል ነኝ። ይህ አለም ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ደግሞ ሲሪየስ የሆነ የጊታር ሌሰን ጀምረን ነበር። ስለዚህ ይህ ደግሞ ፓርት 3 ነው ማለት ነው። ከዚህ በፊት ያሉትን ቪዲዮች ላይ ካላያችሁ ወደዛ ተመልሳችሁ ብትሄዱ የተሻለ ነው። ዛው ኖሮ ነገር እንድንግባባ በደንብ። ስለዚህ ዛሬ ደግሞ የምናወራው ስለ በጂ ፋሚሊ ላይ ያሉ ወይም ጂ ሜጀር ስኬል ላይ ያሉ የኮርድ ኦፕን ኮርድ አይነቶች ናቸው ዛሬ። ስለዚህ ስለነሱ ነው የምናየው ማለት ነው። ከዚህ በፊት ኮርድ እንዴት እንደሚመሰረት አይተናል፣ እንዴት እንደምንሰራ። አሁን ደግሞ ጂ ፋሚሊ ላይ ያሉ ኮርዶችን ነው ማለት ነው የምናየው። ያን ከማውራታችን በፊት ግን አንድ ነገር ልንገራችሁ። ምንም ጊዜ ስንጫወት አንድ ስኬል ላይ ወይ በስኬሉ ላይ ባሉ ኖቶች አማካኝነት ኮርዱን ልናወራ እንችላለን፣ ወይም ደግሞ በነምበር ሲስተም ነምበሮች ቁጥሮችን በመጠቀም ደግሞ ኮርዱን ልናወራ እንችላለን ማለት ነው። ስለዚህ ጂ ፋሚሊ ላይ ፈርስት ብለን የምንጠራው ኮርድ ምንድነው ማለት ነው? ጂ ነው። ከዛ ሰከንድ ብለን የምንጠራው ኮርድ ደግሞ ምንድነው ማለት ነው? ኤ ማይነር ነው። ሰርድ ብለን የምንጠራው ደግሞ ባር ኮርድ ነው። እሱ ደግሞ ምንድነው? ቢ ማይነር ነው ማለት ነው። ፎር ደግሞ የምንለው ሲን ነው ማለት ነው። ፋይቭ ደግሞ የምንለው ዲ ሜጀር ስኬል ነው ማለት ነው። ዲ ሜጀር ኮርድ ነው ማለት ነው። ቀጣይ ደግሞ ሲክስ የምንለው ደግሞ ኢ ማይነር ነው ማለት ነው። በነምበር ሲስተም ስንገልጻቸው ነው። ሲ ፋሚሊ ላይም ደግሞ የራሳቸው የሆነ ነምበር ሲስተም አላቸው። እሱን በቀጣይ ቪዲዮ ስለምሰራ እሱን በቀጣይ ላይ እናወራለን ማለት ነው። ሶ ጂ ፋሚሊ ላይ ያሉትን ኮርዶች በሙሉ እንደ ቦነስ አንድ ኮርድ ጨምርላችኋለሁ። ባር ኮርድ ነው፣ እሱ ፕራክቲስ የምታደርጉት ነው። ግን እንደ ዋና ደግሞ እንደ ዋናነት ኦፕን ኮርዶች ነው የምናየው ማለት ነው። ስለዚህ እነዚህ ነምበር ሲስተሞች በደንብ ማወቅ አለብን። ጂ ስኬል ላይ በነምበር ሲስተም ስንገልጸው ዋን ሊሆን የሚችለው ምንድነው? ጂ ነው። ቱ ደግሞ ወይም ሰከንድ የምንለው ኤ ማይነር ነው። ሰርድ የምንለው ደግሞ ቢ ማይነር ነው፣ ባር ኮርድ ነው። ፎር ደግሞ ብለን የምንጠራው ሲ ሜጀር ነው። ፋይቭ የምንለው ደግሞ ዲ ሜጀር ነው። ሲክስ ደግሞ ኢ ማይነር ነው ማለት ነው። ሶ በእነዚህ አማካኝነት ደግሞ እነዚህን ኮርዶች እንዴት መጫወት እንደምንችል ደግሞ ጊታራችን ላይ እናየዋለን ማለት ነው። ስለዚህ አሁን ደግሞ የመጀመሪያ ኮርዳችን የሚሆነው ጂ ኮርድ ነው ማለት ነው። ጂን ኮርድ እንዴት ነው የምንይዘው? በሶስት ጣታችን የሚያዝ ኮርድ ነው። እንዴት ነው? የመጀመሪያ ጣታችንን እዚህ ጋር እንደምናየው ስድስተኛ ስትሪንግ ላይ ስድስተኛ ስትሪንግ ሶስተኛ ፍሬት ላይ እናደርገዋለን። ከዛ መሀል ጣታችንን ደግሞ አምስተኛ ስትሪንግ ሁለተኛ ፍሬት ላይ እናደርገዋለን። የመጨረሻ ጣታችንን ደግሞ ትንሿን ጣታችንን ሶስተኛ ፍሬት ላይ አንደኛው ስትሪንግ ላይ እናስቀምጠዋለን ማለት ነው። ይሄ ይሆናል ማለት ነው። በደንብ ታይት አድርገን እያያዝን ጥብቅ አድርገን እያያዝን መልቀቅ፣ ከዛ ድጋሚ ማስቀመጥ፣ ከዛ መልቀቅ፣ ከዛ ድጋሚ ማስቀመጥ፣ መልቀቅ፣ በደንብ ጫን እያደረግን ማለት ነው። ይሄ ነው ማለት ነው። ሁለተኛው ደግሞ ሰከንድ ብለን የምንጠራው ኮርድ ኤ ማይነር ኮርድ ነው። ይሄኛው ማለት ነው። ይሄኛ እንደዚህ ነው የምንይዘው። ደግሞ እንዴት ነው? እዚች ላይ ሁለተኛ ፍሬት ላይ ስንተኛ አራተኛ ስትሪንግ ላይ ከዛ ሶስተኛ ስትሪንግ ላይ ሁለተኛ ፍሬት ላይ ከዛ እንችኛውን ደግሞ ጠቋሚ ጣታችንን ወይም አንደኛ ጣት ብለን የምንጠራት ነው አንደኛ ፍሬት ሁለተኛ ስትሪንግ ላይ እናስቀምጠዋለን ማለት ነው። ሳውንድ ደግሞ ይሆናል ማለት ነው። ሶስተኛው ደግሞ ባር ኮርድ ነው ብያቸዋለሁ። ባር ኮርድ እንደዚህ ነው። ከላይ እንዳስቀመጥኩላችሁ በዛ አማካኝነት ትይዙታላችሁ ማለት ነው። የመጨረሻው ደግሞ ኮርድ ፎር የምንለው ደግሞ ሲ ኮርድ ነው። ሲን ደግሞ ይኸው እቺን እዚች ጋር እቺን ደግሞ እዚች ጋር አስቀምጠን እንደዚህ ነው ማለት ነው። ይኸው በደንብ እንድታይ እዚች ጋር እንደዚህ ነው ማለት ነው። በደንብ ይኸው። የመጨረሻው ደግሞ ቀጣይ ደግሞ የምናየው ዲ ማነው ፋይፉን ነው። ፋይፉ ደግሞ ዲ ሜጀር ስኬል ነው። እንደዚህ እንይዘዋለን በዚህ አማካኝነት። ከዛ በኋላ ቀጣዩ ኮርድ ደግሞ ምንድነው ማለት ነው? ኢ ማይነር ነው። ሲክሱ እንደዚህ እንይዘዋለን ማለት ነው። ከዛ ያው ብዙ ጊዜ በተለምዶ ፈርስት ብለን የምንጠራው መዝሙር ተጫውተን ሲ ላይ የሚጨርሰው ወይም ዋኑ ላይ የሚጨርሰው መዝሙር ሲዘመር የምንጫወተው ኮርድ ለማስገቢያ የምንሰጠው ኮርድ ምንድነው ማለት ነው? ጂ ነው። ሰከንድ ብለን ደግሞ የምንጠራው መዝሙር ደግሞ
ኤ ማይነር ላይ የሚጨርስ መዝሙር ነው በጂ ስኬል ላይ ስንጫወት። በዚህ አማካኝነት ሰከንዱን የሰከንድ ፊሊንግ አለው ስንሰማ ራሱ። ከዛ ደግሞ ፊፍዝ ብለን የምንጠራው መዝሙር ደግሞ ጂ ላይ የሚጨርሰው መዝሙር ማነው? ፋይፍ ላይ የሚጨርሰው መዝሙር ዲ ላይ እንጨርሳለን ማለት ነው። ሲግዝ ብለን የምንጠራው መዝሙር ደግሞ እናንተውን ፕራክቲስ እንድታደርጉ የምሰጣችሁ ኤክሰርሳይዝ ደግሞ በዚህኛው ሌሰን ላይ የመጀመሪያው ኮርድ ፕሮግሬሽን ነው። መጀመሪያ ጂን ትይዛላችሁ፣ ከዛ በኋላ ኢ፣ ከዛ በኋላ ኤ ማይነርን፣ ከዛ በኋላ ሲን በመያዝ ወደ መልሳችሁ ወደ ጂ ትመጣላችሁ ማለት ነው። እነዚህን ኮርድ ፕሮግሬሽኖች መያዝ ነው ማለት ነው። በእነዚህ ኮርድ ፕሮግሬሽኖች አማካኝነት ፕራክቲስ ታደርጋላችሁ። ለምሳሌ ጂ ይዛችሁ ስትረም ታደርጋላችሁ። ከዛ እንደዚህ ነው ማለት ነው። ፕራክቲስ ታደርጋላችሁ። ቀላል ትሪክ ደግሞ ልንገራችሁ። ከጂ ወደ ኢ ለመምጣት ስትፈልጉ አንድ ጣታችሁን ብቻ እዚህ ጋር እንደምታዩት እችኛውን መሀል ጣታችንን ብቻ እዛው በማስቀመጥ ሌሎች ጣቶቻችንን በማንሳት እችን ብቻ እዚህ ጋር ማስቀመጥ ኤ ማይነር እናደርገዋለን ማለት ነው። ማን ነው? ኢ ማይነር። ከዚህ ደግሞ ወደ ኤ ማይነር ለመሄድ ሁለቱም ብድግ አድርገን አንዳንድ ስትሪንግ ብቻ ዝቅ በማድረግ እችን ጣታችንን መጨመር ነው። የመጨረሻው ደግሞ ከኤ ማይነር ወደ ሲ ለመሄድ ደግሞ እችን ጣታችንን ብቻ አንስተን ሲ እናደርገዋለን ማለት ነው። በዚህ አማካኝነት በጣም በቀላሉ ይህን በደጋግማችሁ ትለማመዳላችሁ ማለት ነው። እነዚህን ኮርድ ፕሮግሬሽኖች